በጸሎታችን ውስጥ ካሉ ከምንጸልያቸው አረፍተ ነገሮች መካከል በጣም በተደጋጋሚ ይስተዋላል። አምላከ አማልክት ወደ አማርኛ አማልክት አምላክ ነው። በእርግጥ ይሄ ብቻ አይደለም። በተለይ የዘወትር ጸሎት መግቢያችን ላይ ሁሌም ቅርባችን በሆነው ብናነበው የአማልክት አምላክ፣ የነገስታት ንጉስ፣ የጌቶች ጌታ የሚሉ አገላለጾች አሉና ጥያቄው መንፈሱ አንደኛው ምንድነው? እግዚአብሔር ብቻ አማልክት ከሆነ ለምንድነው ለሌላው ዕውቅና የሚሰጠው? ስለዚህ እሱ ሌሎች አማልክት እያሉ ነው ከነሱ በላይ የሆነው ማለት ነው ወደሚል ሐሳብ ያጠነጥናል። ስለዚህ ጥያቄውን አንደኛ ከቃሉ ፍቺ ብንጀምር አማልክት አምላክ ቃሉ ቀጥተኛ አማርኛ አይደለም። መለከ ከሚለው የግዕዝ ግስ ነው የወጣው። መገዛት ገዢ እንደማለት ነው። ስለዚህ አምላክ ገዢ ከሆነ የአማልክት አምላክ ማለት የገዢዎች ገዢ እንደማለት ነው። ገዢነት አንደኛው ከእግዚአብሔር በጸጋ በስጦታ የሚሰጥ ልክ አሁን በቅዳሴያችን ውስጥ ተውህቦ 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 እያልን የምንጠቅሳቸው ነገሮች በሙሉ በነገራችን ላይ በባህሪ ያገኟቸው ስጦታቸው ከውስጣቸው መንጭቶ ለራሳቸው የሆነ ነገሮች አይደሉም። ከእግዚአብሔር የተቸራቸው ናቸው። ገዢነትም ከነዛ ነገሮች መካከል አንዱ ሰው በምድር ላይ ቢገዛ ስልጣን ቢኖረው ቅዱስ ጳውሎስ እንደውም በሮሜ መልእክቱም ላይ ገዢነት ከእግዚአብሔር የሚሰጥ ስልጣን እንደሆነም ጭምር ይናገራል። እና የገዢዎች ገዢ ስንል አንደኛ በምድር ላይ ገዢዎች ናቸው፣ ስልጡን ናቸው፣ መሪዎች ናቸው ከተባሉት በሙሉ የሱ ከገዢዎቹም ገዢ ነው፣ የበላይ ነው ለማለት ነው። ለአማልክት ብለን እንደምንጠቅሰው ለአምላክ ብለን እንደምንጠቅሰው ሁሉ ለሌሎችም የጌቶችም ጌታ ስንል ተመሳሳይ ነው። የአማልክትም አምላክ ስንል ያው ነው፣ የገዢዎች ገዢ ነው ለማለት ነው። ሁለተኛው አምላካችንን እንዲህ ባለ አገላለጽ የምንገልጸው ደግሞ ለምንድነው? አንዳንድ ገዢዎች ዝናቸው፣ ስያሜያቸው ወይም የነበሩበት ወቅት ላይ በጣም ገድነው ከነሱ ውጭ ማንም የለም የሚባልላቸው ሰዎች ሆነው ነበር። ግን እነዚህ በሙሉ አልፈው እሱ እነዛ ትላንትና ታሪካቸው በደማቅ ቀለም የተጻፈላቸው ገዢ ናቸው የተባሉት በሙሉ አሳልፎ ያለ የገዢዎቹም ገዢ ነው። እነሱንም የሚገዛቸው የሚያሰለጥን ብቻ አይደለም፣ ኃላፊነት ሰጥቶ ህዝብ ምራ የሚል ብቻ አይደለም እግዚአብሔር፣ ሌሎቹንም የሚገዛ ሁሉንም ጠቅልሎ የእጁ እንደሆነ አመላካች ነውና አገላለጹን የምንጠቀምበት አንደኛው ሐሳብ ምንድነው? ከሌሎች አማልክት ዕውቅና ሰጥተን እግዚአብሔር ከነሱም ይለያል ለማለት በሚለው አውድ ሳይሆን መጀመሪያ ላይ ሁሉም ነገር ከእርሱ እንደሆነ ሁሉም እግዚአብሔር የሚያንስ ነው እንጂ እግዚአብሔርን የሚበልጥ እንደሌለ ለማጠየቅ ነው። በአማልክት በሌሎች ገዢዎች ወይም አማልክት አሉ በሚለው ደግሞ ብንመለከተውም ተመሳሳይ ነው። እንኳን እኛ ይቅርና ይሄንን አንቀጽ ያደረግነው ራሱ እግዚአብሔር ራሱ ስሁት በሆነ አመለካከት ብንገፋ ከሱ ውጪ እሱ የፈጠራቸውን ፍጥረታት አማልክት ብለን ልንቆጥራቸው እንደምንችል ይናገራል። ኦሪት ዘጸአት ምዕራፍ 20 ላይ ያለው የመጀመሪያው ትእዛዝ ባጭሩ ከኔ ውጪ ሌሎች አማልክትን አታምልክ ብለን እናገረዋለን እንጂ ከላይ ባለው ግን ከመጀመሪያው አረፍተ ነገሩ ጀምሮ በሰማይም ካለው በምድርም ካለው ከምድርም ጥልቅ በባህር ውስጥም ካለው ለነዚህ አማልክትን አታርግ። ስሁት በሆነ አመለካከት የማይመረመረውን እግዚአብሔርን አላየውም አልተመለከትኩትም ብለ እነዚህን ግን የምታያቸውን ነገሮች በአረዳድህ ጌቶች ናቸው ብለህ ብትቆጥራቸው ልክ አብርሃም ሰዓቱን ቢያይ ውሃውን ቢያይ ተራራውን ቢያይ በሱ አመለካከትና አረዳድ እኚህ ገዢዎች ቢሆኑ ነው ፈጣሪዎች ናቸው ብሎ በቀናነት አምላክን ሊፈልግ በሄደበት መንገድ በዚህ አይነት መንገድ ብትሄዱ አሊያም ደግሞ ስሁት በሆነ አብርሃማዊ ባልሆነው መንገድ እኚህ ናቸው እንኳን ብላችሁ ብታስቡ እናንተ ስሁት ሆነው አማልክት ናቸው ብላችሁ ካመናችኋቸው በሙሉ እሱ ግን የነዚህ አማልክት ናቸው ብላችሁ ቆጠራችኋቸው ገዢ ነው። ሰይጣንንም እንኳን አምላክ ነው ብለው ለሚቆጥሩት ሰዎች የሰይጣንም ገዢ እሱ የአማልክት አምላክ ተብሎ ስለሚገለጥ ማለት ነውና አገላለጹ በእንደዚህ አይነት መንገድ የተቀመጠ ነው። በእርግጥ ጥያቄውን አስፍተን ማየታችን ጥሩ ነው። ምክንያቱም ቀላሉ መልስ አሉ ነው፣ ግን ከዛ ትንሽ መዘዝ ማለቱ የሚያስፈልገው ለምንድነው? በተለይ እህቶቻችን ሚናቸውን ቤተክርስቲያን ውስጥ ያላቸውን ተሳትፎ
በቤትም ጭምር በማህበረሰቡም ያላቸውን ሚና በደንብ መረዳት ስላለባቸው ነውና አንዳንድ ጊዜ ላይ መረዳታችን በተወሰኑ ጥቅሶች ብቻ ይወሰንና ሴቶች በቤተክርስቲያን ውስጥ ያለን አመለካከትና እይታ ሩቅ ያለ ወንድ ብቻ ሳይሆን ራሷ በጾታም ጭምር ሴት የሆነችም ሴት ሚናዋን ማታውቅ ልትሆን ትችላለች። ካለችም ደግሞ በተወሰኑ ጥቅሶች ብቻ የታጠሩ እንዲያው እኔ ያን ያክል ብዙ የተወሰነ ጊዜ ላይ ጠይቅ ነበር አሁን ያቆምኩት እንጂ ብዙ የምታውቋቸው ሴቶች የሚያውቁት የነሱ ሚና መጽሐፍ ቅዱስ ላይ እስኪ ስለ ሴቶች ነገሩን ከተባሉ ሁለት ነገር ነው። አንድ ቆማት ሰብክም፣ ሁለት መሸፋፈን አለባት። ከዛ ባለፈ ግን ሚናዋ ምንድነው እንዴት ነው ሲባል አንዳንዱ ምንም ሚና የሌለው የመከተል የመሄድ ብቻ ወንዱ የሚለውን ነገር በሙሉ በማድረግ ውስጥ ያለ ይመስላል። ያንን አረዳድ በነገራችን ላይ ባልተገባ መንገድ የተረጎሙትም ጭምር ናቸው። አሁን ላይ በቀደሙትም ጊዜያትም ላይ ሴታዊ ንቅናቄዎችን ከማድረግም አልፎ አሁን ሃይማኖታዊ የሆኑ ጥያቄዎችን እስኪመስሉ ድረስ ሲጠይቁ የሚታዩት በተለይ ስካንዲኔቪያን በሆኑት ሀገሮች ላይ ፓትሪያርኮችን መቃወም ለምን ፓትሪያርክ ይባላል? ማትሪያርኮች መኖር አለባቸው፣ እናቶች መኖር አለባቸው የሚል የጾታ እኩልነት ጥያቄዎችን ማንሳትም ጭምር አሉ። እንደዚህ አይነት ነገሮችና ሴቶች በነገራችን ላይ አስታውሰው ከሚጠቅሷቸው ከመሸፋፈኑና አትቁሙ ብሎ ከሚናገረው ራሱ ቅዱስ ጳውሎስ ወደ ቲቶ በላከው መልእክቱ ምዕራፍ 2 ላይ ሲናገር ደግሞ ቆነጃጅት እንዲያገቡ ልጆችንም እንዲወልዱ ቤታቸውንም እንዲያስተዳድሩ ፈቅዳለሁ ይላል። ራሱ ቆመው አትስበኩ ያለውና ተሸፋፈኑ ያለው ቅዱስ ጳውሎስ ግን ቤቱን የማስተዳደሩን ኃላፊነት በጣም ትልቅ አድርገው ያዩታል። በ20ኛው መቶ ክፍለ ዘመን ደግሞ ትልቅ የገጠመን ትልቅ ችግር ቢባል አንዳንድ እይታዎቻችንን ባልተገባ መንገድ መረዳት ነው። እሱም አንዱ ቤት ማስተዳደር የቤት እመቤትነት በጣም ያልሆነ ስም ያልሆነ መጠሪያ ያልሆነ ፊገርና ስዕል ተስሎበታል። ስለዚህ የሆኑ ሰዎች እንኳን ወይም እህቶቻችንም ጭምር ፕራውድሊ የሚናገሩት ነገር አይደለም። በኩራት እኔ ቤቴን የማስተዳደር ነኝ የቤቴ እመቤት ነኝ ብለው ለመናገር እንኳን አይፈልጉም። አነስተኛ እንደሆኑ ከህይወት ወደ ኋላ እንደቀሩ አይነት አመለካከቶችም ጭምር ያሳያሉና እነዚህ አይነት ጥያቄዎች የሚወልዷቸው ጥያቄዎች ናቸው። እነዚህ የሴቶች ሚና ምንድነው ሲፈልጉ ብዙ ነገር ላይ ያያዋቸው። ለምሳሌ ሴቶችማ እኩል ቢሆኑ ለምን ሐዋርያት አልሆኑ ቢሆኑ ኖሮ ለምን የሆነ ሚና አልተሰጣቸውም ይባላል። ግን ያሉበትን ቦታዎች እያንዳንዱ ብንመለከት ግን ትላልቅ ቦታዎች ላይ አሉ፣ ወንዶችም ጭምር የተጠሩበት ላይ። ጠያቂያችን ቀጥታ ስለ ትንቢት ስላነሳ ትንቢትን ብቻ መሰረት ብናረግ ትንቢት ኃላፊያቱንና መጻያቱን ማወቅ ነው። በጾታ የተገደበ አገልግሎት አይደለም። ሐዋርያት በተለየ መልኩ በጾታ የተገደበ ብቻ ሳይሆን ይሄ የክህነትን ምርጫም ጭምር ነው። እግዚአብሔር ቢፈልግ ኖሮ ከ12ቱ አንድ መምረጥ አያቅተውም። 36 ሴት አስከትሏል። ስለዚህ ከ12ቱ አንድ ማድረግ የሚከብድ ጉዳይ ሆኖ አይደለም። ግን ይሄኛው ኃላፊነትና የነብይነት ኃላፊነት የተለያየ ስለሆነ ነው። በነብይነቱ ኃላፊያቱንና መጻያቱን ማወቅ ጸጋውን እግዚአብሔር አምላክ ለወንዶች ብቻ ሳይሆን ለሴቶችም ጭምር ሰጥቷቸዋል። ይሄ መጽሐፍ ቅዱሳችን ላይ በጉልህ መታየት የጀመረባቸው ስፍራዎች የመጀመሪያው ኦሪት ዘጸአት ምዕራፍ 15 ነው። ሲወጡ ከግብጽ ባርነት በቃ የሙሴ እህት ማርያም ከበሮን አንስታ ንሴብሖ ብላ የጀመረችው መዝሙር እሱ መዝሙር አሁንም ድረስ እኮ በነገራችን ላይ ስቅለት አክብረን የመጨረሻ የምንዘምረው መዝሙር ቃለ ትንቢት ስለሆነ ተሻግረን ያለፍነው የኤርትራን ባህር በሲኦል ያሻገረንን ሙሴን ክርስቶስን ዘማሪዋ ማርያም ደግሞ የነቢያት ሁሉ ውረድ ተወለድ ሲሉት ለነበሩት ድምጽ ሆና ከሷም በኋላም ግር አሉ እነ ነብይት ዲቦራ፣ ሁለተኛ ነገሥት ላይ ያለችው እነ ነብይት ህልዳና፣ ሌሎችም መጥቀስ ይችላሉ። የሳሙኤል እናት ሐና ጌታችን ኢየሱስ ክርስቶስ በነበረበትም ጊዜ ላይ ነብይት ሐና ተብላ በስም እንኳን የምትጠራብ ሴት ነበረች። ስለዚህ ይሄ ኃላፊነቱ ወይንም ደግሞ ይሄንን ጸጋ በጾታ ተለይቶ ለወንዶች የሚሰጥ ለሴቶች ደግሞ የሚከለከል እንዳልሆነ እንደው እነዚህ ነገሮች አሳይ ናቸው። ግን ለወደፊቱ ምናልባት ሐሳቦቹ እናንተ ስለምትጨምሩባቸው ሁሉንም ነገር ጋር ከጾታ ጋር ባናገናኘው፣ ሁሉንም ነገር ጋር ከውድድርና ከተከሻ መለካካት ጋር ባናደርገው፣ አንዳንድ የማይነጻጸሩ ነገሮች አሉ። እንደው በዓለማዊ መድረኮችና ሚዲያዎች ላይ ራሱ አይታ እናውቃለን አይደል? በተለይ ወንድና ሴትን ለማነጻጸር ሲፈልጉ እንዴት ይነጻጸራሉ? ራሱ
እኩል ናቸው ከተባለ ራሱ የውድድር አድማስ እንኳን ተብሎ በሚጠቀሱት በስፖርት ላይ መከፈል የለበትም። በቃ እኩል ሜዳ ላይ መውጣት አለባቸው፣ እኩል ርቀት መሮጥ አለባቸው። አይሆንም ደግሞ እንደው እነሱ ባነሱት ብቻ ሐሳብ ለመመርኮስ ሳይሆን ዓለም ራሷ ሚናዎቻቸው የተለያዩ ናቸው። እሱን ማወቅ አለብን። ለዛ ነው ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ሲናገር አይን የአይንን ስራ ነው እንጂ ጆሮን መስራት እንደማይችል፣ ጆሮም የጆሮን ነው እንጂ አይንን መስራት እንደማይችል፣ ሁሉም ብልቶች ለተለያየ ዓላማ ተሰልፈው ግን በስብስብ የሚያደርጉት የአንድነት ስራ ግን ትርጉም የሚሰጥ ያደርጋል። ሴቶችም ወንዶችም ቤተክርስቲያን ውስጥ ያላቸው ሚና ተመሳሳይ። ጆሮ አይን ሊሆን አይችልም፣ አይንም ጆሮ ሊሆን አይችልም። ሴቶች ዘለው የወንዶች ሚና ላይ ሊመጡ አይችሉም፣ ወንዶችም የሴቶች ሚና ላይ ሊመጡ አይችሉም። ሁለቱም በተጠበቀባቸው ኃላፊነትና በተሰጣቸው ሚና ላይ ግን መሰማራት የሚችሉ ከሆነ ግን ቤተክርስቲያኒቷ መገልገል ባለባት ልክም ትገለገላለች። መሰጠት በሚገባውም የኃላፊነት መስክ ደግሞ የሚሰማሩትም ማድረግ የሚችሉትን ነገር በሙሉ ያደርጋሉና ቀላሉ መልስ ቅድም እንዳልነው ሴቶቹ አሉ ነው። በቁጥር ደረጃ አንዳንዶች 5 ናቸው ይላሉ፣ የተቀሩት ደግሞ 7 ናቸው ይላሉ። ከ7 በላይ ናቸው ተብሎ ግን መጽሐፍ ቅዱሳችን ላይ በስም ደረጃ የተጠቀሱ ባይኖሩም በነብይነት ኃላፊነት ወይንም ደግሞ በአገልግሎት ላይ ግን የነበሩ ሴቶች እንደነበሩ መጽሐፍ ቅዱሳችን ይናገራል።